እንግዲህ የነበራችሁ እንደምታስታውሱት የቅዳሴ ትምህርት ጀምረናል። የመጀመሪያውን ትምህርት አይተናል ባለፈው ሳምንት። በዚህ ትምህርታችን ያየነው ነገር ምንድነው? ጠቅላላ የቅዳሴ ትምህርት መግቢያውን ነው የተመለከትነው። እንደምታስታውሱት ቅዳሴ 3 ክፍል አለው የሚለውን አይተናል። እነዚህ 3ቱ የቅዳሴ ክፍሎች የሚባሉት የመጀመሪያው የዝግጅት ክፍል የምንለው ነው፣ ቅዳሴ ከመገባቱ በፊት ያለው። ሁለተኛ የትምህርት ክፍል የምንለው ቅዱሳት መጻሕፍት፣ በተለይ ከአዲስ ኪዳን 4 መጽሐፍ ቅዱስ ክፍሎች ቅዳሴ ላይ ይነበባሉ። እንደምታውቁት ዲያቆናቱ ከቅዱስ ጳውሎስ መልእክትና ከሌሎቹ ሐዋርያት መልእክታት ያነባሉ። ሁለቱ ዲያቆናት ሰራዩ ዲያቆንና ንፍቁ ዲያቆን። ንፍቁ ካህን የሐዋርያት ስራን ያነባል። ከዛ ዋናው ሰራዩ ካህን ደግሞ ከወንጌላት ለዕለቱ የተመደበውን ወንጌል ያነባል። ለምሳሌ ዛሬ የተነበበውን ወንጌል የሚነግረኛለም ያስታውሳል? እስቲ ጻፉልኝ ከስር። ዛሬ የተነበበው ወንጌል የማን ነው? ምዕራፍና ቁጥሩን አብራችሁ ጻፉ እስቲ ከቻላችሁ። ስለዚህ የቅዳሴው ትምህርት ላይ ሳምንት የተመለከትነው የዝግጅት ክፍል ውስጥ ምን ምን እንደሚካተቱ፣ የትምህርት ክፍል ውስጥ ምን ምን እንደሚካተት፣ ሶስተኛውና ዋነኛው የቅዳሴው ክፍል የሆነው ፍሬ ቅዳሴ የምንለው ውስጥ ምን ምን እንዳለ የሚካተቱት ምን ምን ነገሮች እንደሆኑ ለመመልከት ሞክረናል ማለት ነው። ስለዚህ ቅዳሴ በጣም ትልቁ የቤተ ክርስቲያናችን የአምልኮ ስርዓት መፈጸሚያ ነው። ሳምንት እንደተነጋገርነው የትኛውም ጸሎት፣ የትኛውም አገልግሎት፣ የትኛውም በዓል ያለ ቅዳሴ አይከናወንም። በእኛ ቤተ ክርስቲያን ንግስ ብትሉት፣ ጾም ቢሆን፣ ፍስክ ቢሆን፣ ሰዓታቱ፣ ማህሌቱ፣ ኪዳኑ ማሰሪያው መጠቅለያው ምንድነው? ቅዳሴ። ቅዳሴ ደግሞ የጸሎታችን ሁሉ ማዕከል የሆነበት ደግሞ ምክንያት ምንድነው ከተባለ አማናዊ የሆነው የክርስቶስን ስጋና ደም የምንቀበልበት ስለሆነ ነው። ስለዚህ ቅዳሴ ትልቁ የቤተ ክርስቲያናችን የጸሎት የአምልኮ ስርዓት መፈጸሚያ ነው። ዛሬ እንግዲህ የምንመለከተው የዝግጅት ክፍል የምንለውን ነው። እንግዲህ የመጀመሪያው የቅዳሴ ክፍል የዝግጅት ክፍል ነው ብለናል። የዝግጅት ክፍል ሲባል ምንድን ነው የሚለውን ዛሬ እንመለከታለን ማለት ነው። ቅዳሴ ምንድን ነው ካልን ባጭሩ ቅዳሴ የሰማያዊ ሰርግ ጥሪ ነው። ጌታችን በወንጌል በማቴዎስ ወንጌል ምዕራፍ 22 ላይ እንደነገረን መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች ብሎ በምሳሌ ያስተማረን ትምህርት አለ። ስለዚህ ቅዳሴ የሰማያዊ ሰርግ ጥሪ ነው። ከሰማያዊው ሰርግ የምንሳተፍበት፣ ከክርስቶስ ጋር ህብረት የምናደርግበት፣ ከሰማያውያን ቅዱሳን በአጸደ ነፍስ ካሉ ሩጫቸውን ከፈጸሙ ከመላእክት ጋር ህብረት የምናደርግበት ትልቁ የአምልኮ ስርዓት መፈጸሚያችን ነው። ወደ ቅዳሴ ስንሄድ የህሊናም አካላዊ ዝግጅት ማድረግ ይጠበቃል። እንግዲህ ክርስቲያኖች ወደ ቅዳሴ ስንሄድ በህሊናችንም አካላዊ ዝግጅትን ማድረገን መሄድ ይጠበቅብናል። ይህንን ስንል ምን ማለታችን ነው? ንስሐ መግባት አለብን። በተለይ በዚህ ጾም ወደ ቅዳሴ ስንሄድ ንስሐ ገብተን ተዘጋጅተን ብንችል ስጋውን ደሙን ለመቀበል ቅዳሴ ስናስቀድስ ሁልጊዜ አእምሯችን ውስጥ መኖር ያለበት ነገር ክርስቲያኖች ብዙ ኦርቶዶክሳዊ ውስጥ የሌለ ማለት ነው፣ ቅዳሴ የምናስቀድሰው ለመቁረብ እንደሆነ ነው ማሰብ ያለብን ሁልጊዜ። በደንብ እየሰማችሁኝ እንደሆነ ተስፋ አደርጋለሁ። የምናስቀድሰው ለምንድን ነው? ለመቁረብ። አስቀድሰን ለመመለስ አይደለም ቅዳሴ የምናስቀድሰው። ቅዳሴ የምናስቀድሰው ስጋውን ደሙን ለመቀበል። ሁልጊዜ ቅዳሴ ሲቀደስ ስጋው ደሙ ይፈተታል አይደል? ስጋው ደሙ የሌለበት ቅዳሴ የለም። ይህንን ስርዓት ቤተ ክርስቲያን የሰራችልን ለምንድን ነው? ባስቀደስን ቁጥር ከቻልን ስጋውን ደሙን እንድንቀበል። ከአቅም በላይ በሆነ ሰዎች ስለሆንን፣ ደካሞች ስለሆንን በየቀኑ በየጊዜው ስጋውን ደሙን መቀበል የማንችልባቸው ሁኔታዎች እንዳሉ ይታወቃል። በእነዛ ጊዜያት ግን በጸሎቱ እየታገዝን በጸሎቱ እየተደገፍን ወደዛ ወደ ተቀደሰው ምስጢር ግን ተመልሰን የምንመጣበት የአምልኮ ስርዓት እንደሆነ ቅዳሴ በመረዳት
ሁልጊዜ ለቅዳሴ ወደ ቤተ ክርስቲያን ስንሄድ ራሳችንን ለቅዱስ ቁርባን ያልበቃ ነው ጌታ ሆይ አብቃኝ፣ የበቃ ነው ደግሞ በዚሁ አጽናኝ እያልን እግዚአብሔርን የምንለምንበት መሆን እንዳለበት መረዳት ያስፈልጋል። ሌላው በአምላካችን በእግዚአብሔር ፊት ከቅዱሳን መላእክት ጋር ኅብረት የምናደርግበት መሆኑን መረዳት ያስፈልጋል። ሳምንት እንዳነሳ ነው በእኛ ቤተ ክርስቲያን ቅዳሴ ሲጀመር ምንድን ነው የሚባለው? ቅዳሴ ገቡ ካህናቱ አይደል የሚባለው ብለናል። ለምንድን ነው ቅዳሴ ገቡ የሚባለው ካልን ከምድራዊው ሰዓት ወደ ዘላለማዊው ሰዓት፣ ከምድራዊው አገልግሎት ወደ ዘላለማዊው የአምልኮ ስርዓት የምንገባበት ጸሎት ስለሆነ ቅዳሴ ገቡ የሚባለው ከዚህ የተነሳ ነው። ስለዚህ ወደ ቅዳሴ ስንገባ ወዴት ነው የምንገባው ከተባለ ወደ ቅዱሳን ኅብረት ነው። ሐዋርያው ቅዱስ ጳውሎስ ዕብራውያን ላይ እንደነገረን ማለት ነው። ወደ ቅዱሳን ኅብረት ነው የምንገባው። ስለዚህ ያንን ኅብረት ማስተዋል አለብን ማለት ነው። ወደ ቅዳሴ ስንገባ ወደ ቅዱሳን ኅብረት የምንገባ መሆኑን፣ ቅዱሳን መላእክት ያለማቋረጥ እግዚአብሔርን የሚያመሰግኑበትን ምስጋና የምንቀላቀል መሆኑን በደንብ መረዳት ያስፈልገናል። እንግዲህ የቅዳሴ መጽሐፋችን ላይ ካህኑ ቅዳሴ ከመገባቱ በፊት የሚፈጽማቸው የዝግጅት ስርዓቶች እንዳሉ ይታወቃል። ከነዚህ ስርዓቶች ውስጥ አንዱ እንግዲህ ሁሉም ምዕመናን እየሰሙት እንዲያነበው የታዘዘ ስርዓት አለ። ወንድሜ ሆይ ኃጢአትን እያሰብክ በዚህ ልቦና ኑር እያለ ሁላችንም ኃጢአታችንን እያሰብን በደላችንን እያሰብን በእግዚአብሔር ምሕረት፣ በእግዚአብሔር ይቅርታ፣ በእግዚአብሔር ቸርነት ወደ ቤቱ የመጣን ከእርሱም ጋር ደግሞ ይህንን ጊዜ እንድናሳልፍ እግዚአብሔር እንደረዳን እያሰብን እንድናስቀድስ የሚያደርገን የጸሎት ክፍል እንዳለ እንመለከታለን ማለት ነው። የቅዳሴ ዝግጅት ክፍል ስንል በሶስት ከፍለን ልናየው እንችላለን። የመጀመሪያው ዲያቆናቱ በቤተልሔም የሚያደርጉት ዝግጅት አለ። ሁለተኛ ካህኑ በቤተ መቅደስ የሚያደርገው ዝግጅት አለ። ሶስተኛው ደግሞ ምዕመናን ደግሞ በቅኔ ማህሌት በውጭው በቤተ ክርስቲያኑ ክፍል ውስጥ ሆነን ደግሞ የምናደርገው ዝግጅት አለ። ቅድም ያነሳሁት ከቤታችን ስንመጣ ጀምሮ ልናደርግ የሚገባውን ዝግጅት ነው። በቅዳሴ ላይ የሚነበቡ የመጽሐፍ ቅዱስ ክፍሎችን ብንችል ቀድመን ማንበብ፣ ማጥናት፣ ያልገባንን ደግሞ መጠየቅ ያስፈልጋል። ስንቶቻችን ባለፈው አንስቻለሁ፣ ቅዳሴ ላይ የሚነበቡ ምንባባትን አስተውለን እንሰማለን። ቅድም እንዳልኩት አሁን ዛሬ የተነበበው ወንጌል ምንድን ነው? ዲያቆኑ ያነበበው ምንድን ነው? ንፍቁ ዲያቆን ምንድን ነው ያነበበው? ንፍቁ ካህን ምንድን ነው ያነበበው? ወንጌል ላይ የተነበበው ክፍል ምንድን ነው? ቤተ ክርስቲያን ከሌሊቱ ጀምሮ ባላት አገልግሎት ስርዓት አምልኮ ወጥ የሆነ መልእክት ነው በዕለተ ሰንበት የምታስተላልፈው። ቅድም እንዳልኳችሁ ዛሬ ምኩራብ ይባላል። ሶስተኛው የአብይ ጾም ሰንበት በአጠቃላይ ዛሬ መልእክቱ ስለ ምኩራብ ነው፣ ስለ ቤተ ጸሎት ነው። ክርስቶስ በምኩራብ ያደረገውን ነገር በምኩራብ የማይገባ ነገር ሲያደርጉ ያገኛቸውን ሰዎች በጅራፍ እየገረፈ ያስወጣበትን ቤቴ ጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ፣ የቀማኞች መሸሸጊያ ያደረጋችኋት ብሎ ያስተማረው ትምህርት የሚነገርበት ነው። ሁሉም አገልግሎት ማለት ነው። ስለዚህ ይሄን በደንብ መረዳት ያስፈልገናል። ሶስቱ የቅዳሴ ክፍሎች በኤማሁስ መንገድ ይጓዙ ከነበሩ ደቀ መዛሙርት ጋር የተመሳሰለ ታሪክ አለ። የሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 13 ጀምሮ እስከ 25 ድረስ ስትመለከቱ ከትንሣኤ በኋላ ሁለት ሰዎች ሉቃስና ቀሌዮጳ ከኢየሩሳሌም ተነስተው ወደ ኤማሁስ ወደምትባል መንደር ጉዞ እንዳደረጉ ይነግረናል አይደል? ወንጌላዊው ቅዱስ ሉቃስ ተስፋ ቆርጠው ስለ ክርስቶስ እየተነጋገሩ እኛ እስራኤልን ይቤዣል፣ እስራኤልን ነፃ ያወጣል፣ ለእስራኤል መድኃኒት ይሆናል ብለን ተስፋ አድርገን ነበረ። ግን ዛሬ በአይሁድ እጅ ተይዞ ከሞተ 3ኛ ቀኑ ነው። አንዳንድ ሴቶች ግን ተነስቷል እያሉ ያወራሉ እያሉ ይህንን እየተነጋገሩ ስለ ክርስቶስ ትንሣኤ ወደ ኤማሁስ ተስፋ በመቁረጥ ስሜት የተጓዙትን ሰዎች ምሳሌነት እንድናስተውል ያደርገናል። ሶስቱ የቅዳሴ ክፍሎች እንዴት እንደሆነ እንመልከት።
ሁለቱ ደቀ መዛሙርት የጌታን ነገር እያነሱ ይጓዙ እንደነበር እኛም ለቅዳሴ ስንሰበሰብ ጉባኤ ቁርባን እናደርጋለን። አያችሁ፣ ሁለቱ ደቀ መዛሙርት ሉቃስና ቀሌዮጳ የተባሉት ወደ ኤማሁስ ሲጓዙ ይነጋገሩ የነበረው ስለማን? ከሞት ስለተነሳው ጌታ ስለ ክርስቶስ በመንገዳቸው ላይ እየተነጋገሩ ይጓዙ እንደነበረ እንመለከታለን። ስለዚህ እኛም ለቅዳሴ ስንሰበሰብ ጉባኤ ቁርባንን እናደርጋለን። ዋናው የቅዳሴ አስኳሉ ሴንትራል ፓርቱ የክርስቶስ ስጋና ደም ወይም ቅዱስ ቁርባን እንደሆነ ያስረዳናል። ጌታ ለሁለቱ ደቀ መዛሙርት በጉዟቸው መካከል ተገልጦላቸዋል አይደል? እነሱ ባያውቁትም ክርስቶስ እንደሆነ ባያውቁትም በጉዟቸው መካከል ሶስተኛ ሰው ተቀላቅሏቸዋል። እንደዚህ እየተወለጋችሁ የምትሄዱት እና የምትነጋገሩት ስለምንድን ነው ብሎ ጠይቋቸዋል። እነሱም አንተ ለኢየሩሳሌም እንግዳ ነው ወይ ብለው ለባለቤቱ ስለ እርሱ እንደነገሩት ይነግረናል ታሪኩ ማለት ነው። ጌታ ለሁለቱ ደቀ መዛሙርት በጉዟቸው መካከል ተገልጦ ስለ እርሱ በመጽሐፍት ከሙሴና ከነቢያት በመዝሙራትም የተነገረውን ሁሉ ተርጉሞላቸው አይደል? እየገሰጻቸው እናንተ መጽሐፍትን ከማመን ልባቸው የዘገየ እያለ ስለ እርሱ የተነገረውን በሙሉ ከሙሴ ከነቢያት ከመዝሙራት ስለ እርሱ የተነገረውን ትንቢት በሙሉ እያስተማረ እያስረዳቸው እየተረጎመላቸው አብሯቸው ይጓዝ እንደነበረ እንመለከታለን። ይሄ ሁለተኛው ክፍል ነው። ከዛ ሶስተኛው ክፍል ምንድን ነው የሆነው? እነርሱም በቃሉ ተነክተው ልባቸው እየተቃጠለ ይሰሙት እንደነበረ እኛም በቅዳሴው ሁለተኛ ክፍል ከቅዱሳት መጻሕፍት የሚነበቡ ምንባባትን እንሰማለን አይደል? በሁለተኛው የቅዳሴ ክፍል ላይ የሚነበቡልን ምንባባት ራሳችንን እንድናይ የእግዚአብሔር ቃል መስታወት ነው። የእግዚአብሔር ቃል ወደ ውስጥ እንድናይ ነው የሚረዳ፣ ራሳችንን እንድናይ ነው የሚረዳ። ለዚህ ነው ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። ቃሉን ሰምቶ የማያደርገው ሰው ቢኖር ፊቱን በመስታወት አይቶ የሚሄድ ሰውን ይመስላል፣ ከዛ በኋላ ምን እንደሆነ ይረሳል። ስለዚህ ቃሉን ሰምቶ የማይፈጽመው ሳይሆን ቃሉን ሰምቶ የሚፈጽመው ሰው የሚድንበት የሚጠቀምበት እንደሆነ በመልእክቱ ቅዱስ ያዕቆብ ነግሮናል ማለት ነው። ስለዚህ ሁለቱ መንገደኞች በኤማውስ መንገድ ሲጓዙ መጽሐፍትን ሲተረጉምላቸው እነሱም በኋላ እንደተናገሩት ልባችን ይቃጠልብን ነበረ። እሱ መሆኑን ጌታ መሆኑን ክርስቶስ መሆኑን ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ መሆኑን ካወቁ በኋላ ምንድን ያሉት? በመንገድ መጽሐፍትን ሲተረጉምልን ልባችን ይቃጠልብን አልነበረምን ብለው እንደተናገሩ እነሱ በዚህ መንገድ ልባቸው እየተቃጠለ ልባቸው እየተነካ ክርስቶስ መጽሐፍትን ሲተረጉምላቸው ምስጢሩን ሲያስረዳቸው ከሞት ተነስቶ ሕያው እንደሚሆን ሲያስረዳቸው በዚህ መንገድ ልባቸው ተነክቶ እንደነበረ እኛም በቅዳሴ ሁለተኛ ክፍል ከቅዱሳት መጽሐፍት የሚነበቡትን ምስጢራት እየሰማን ትምህርተ ወንጌልን እየተማርን ወደ እግዚአብሔር የምንቀርብበትን መንገድ ገንዘብ እናደርጋለን ማለት ነው። ከዛ ሶስተኛው ምንድነው የሆነው? እነ ቀሌዮጳ ማን እንደሆነ ጌታን ሳያውቁት ከእኛ ጋር እደር ብለው ወደ ቤታቸው ያስገቡት ጌታችንም በማዕድ ከነርሱ ጋር ተቀምጦ እንጀራውን ባርኮ ቆርሶ እንደሰጣቸው እንመለከታለን ታሪኩ ላይ አይደለም? የኤማውስ መንገደኞች ብዙ መንገድ ከነሱ ጋር ተጓዘ። ከዛ ቀኑ መሸ። ቀኑ መሽቷል። ሩቅ የምትጓዝ ይመስለናል አንተን ስናይ፣ እኛ ግን ወደ መንደራችን ደርሰናል። ስለዚህ ቀኑ ስለመሸ እባክህ ከእኛ ጋር እደር አሉት ይላል። እሱም ከነሱ ጋር ሊያድር ገባ። ከዛ በኋላ ማዕድ አቀረቡለት። ማዕዱን ሲባርክላቸው ዓይናቸው ተከፈተ። ከዛ እሱ ተሰወራቸው ይላል። ክርስቶስ እንደሆነ ያወቁት ያን ጊዜ ነው። ስለዚህ ቅዳሴም ላይ ሉቃስና ቀሌዮጳ ወደ ቤታቸው ያስገቡት ክርስቶስ መሆኑን ባያውቁም እንጀራውን ባርኮ ያቀረቡለትን ማዕድ ባርኮ ሲሰጣቸው ዓይናቸው እንደተገለጠ በቅዳሴው ሶስተኛው ክፍልም ሰራዩ ካህን ክርስቶስ በዕለተ ሐሙስ በምሴተ ሐሙስ እንዳደረገው አመሰገነ፣ ባረከ፣ ቆረሰ ብሎ ካህኑ በቅዳሴው ላይ በምሴተ ሐሙስ ጌታ ያደረገውን እየዘከረ ህብስቱንና ወይኑን ከባረከ በኋላ መንፈስ ቅዱስ የጌታ ሥጋና ደም እንደሚያደርገው አምነን ለሕይወት ለዘላለም ድህነት የምንቀበለውን ቅዱስ ቁርባን እንደሆነ ያስረዳናል ማለት ነው። አያችሁ።
ሶስቱ የቅዳሴ ክፍል ወደ ኤማሁስ ሲጓዙ የነበሩ መንገደኞች ምሳሌ የሚሆነው በዚህ መንገድ እንደሆነ እንረዳለን ማለት ነው። ሌላው እንግዲህ የቤተልሔም ዝግጅት ነው። የቤተልሔም ዝግጅት ነው። ዲያቆናቱ በቤተልሔም ህብስቱንና ወይኑን በማዘጋጀት ለቅዳሴው ዝግጅት ያደርጋሉ። በእኛ ቤተ ክርስቲያን ስርዓት እንደምታውቁት ከመቅደሱ በስተ ምስራቅ በተሰራችው ቤተልሔም ቤተ ህብስት የእንጀራ ቤት ማለት ነው። ቤተልሔም ማለት የስሙ ትርጉም የእንጀራ ቤት ቤተ ህብስት ማለት ነው። ዲያቆናቱ ህብስቱንና ወይኑን ያዘጋጃሉ። ሰራዩ ካህን ደግሞ በቤተ መቅደስ ውስጥ ሆኖ በመጽሐፈ ቅዳሴው ላይ ያሉትን የታዘዙትን በርካታ የዝግጅት ጸሎታት ይጸልያል። ቅዳሴ ከመገባቱ በፊት ካህናት በቤተ መቅደስ የሚያደርጉት ዝግጅት አለ። ምዕመናን ልክ እኛ አሁን ባለፈው እንዳልኳችሁ ቅዳሴ ለማስቀደስ በተለይ በዕለተ ሰንበት ሃይማኖተ አበው ሲነበብ ሰምታችኋል። በዕለተ ሰንበት ማልደን ወደ ቤተ ክርስቲያን መሄድ እንዳለብን፣ ከቅዳሴ በፊት መድረስ እንዳለብን፣ ኪዳን ማድረስ እንዳለብን ብንችል ከቅዳሴው በፊት ከኪዳኑ በፊት ደርሰን አሁን በዚህ ጾም ሰዓታት ይቆማል በየአብያተ ክርስቲያናቱ። እንኳን ኢትዮጵያ ውስጥ አንዳንድ የውጭ ዓለማት ላይ አሁን እኛ ደብር ላይ እንቆማለን ሰዓታት፣ እግዚአብሔር ይመስገን። ስለዚህ ምዕመናን በዚህ ጾም ልክ እንደሌላው ጊዜ ጠዋት አይደለም መምጣት የሚጠበቅም። ቀደም ብለን እንደው ሰዓታቱ ሲጀመር እንኳን መምጣት ባንችል ቀደም ብለን ከቅዳሴ ሰዓት በፊት ቤተ ክርስቲያን መገኘት አለብን። የግል ጸሎታችንን ጨርሰን ከዛ ኪዳኑን አድርሰን ወደ ቅዳሴው መግባት እንዳለብን እንግዲህ የቤተ ክርስቲያናችን ትምህርትና ስርዓት ነው ማለት ነው። ስለዚህ እኛ በቤተ ክርስቲያን ውስጥ ተገኝተን ይህንን ስናደርግ ዲያቆናቱ በቤተልሔም ህብስቱንና ወይኑን ሲያዘጋጁ፣ ካህኑ ደግሞ ሰራኢው ካህን በቤተ መቅደስ ውስጥ ሆኖ በመጽሐፈ ቅዳሴው ላይ ያሉትን በርካታ የዝግጅት ጸሎታት ምን ያደርጋል? ይጸልያል ማለት ነው። ባለፈው እንዳልኳችሁ የግል ጸሎታችንን መጸለይ ያለብን እዚህኛው ክፍል ላይ ከቅዳሴ በፊት ያለው ፓርት ላይ ወይ ከቅዳሴ በፊት ወይ ከቅዳሴ በኋላ ነው የግል ጸሎት የሚጸለይ። በምንም አይነት ተአምር ቅዳሴ ላይ የግል ጸሎት አይጸለይም። ይሄ በጣም ትልቅ ስህተት። ባለማወቅ እንደዚህ የምታደርጉ ምዕመናን ካላችሁ ይኸው ዛሬ ሰምታችኋል። ስህተት ነው፣ አይደረግም። ባለፈው ነግሬያችኋለሁ። ቅዳሴ ላይ የግል ጸሎት መጸለይ ማለት ትርጉሙ ምን መሰላችሁ? ስጋው ደግሞ አማናዊ ከሚሆንበት ከዚህ ቅዳሴ ጸሎት የኔ የአንድ ኃጢአተኛ ጸሎት ይበልጣል እንደማለት ነው። እንደዛ ነው አይደለም? ፀሐይ ወጥታ ፀሐይ ላይ መብራት ብናበራ ምንም ትርጉም የለው። ስለዚህ ቅዳሴ ላይ የግል ጸሎት መጸለይ እንደሌለብን ስርዓተ ቤተ ክርስቲያናችንም ጭምር ያዛል ማለት ነው። የመጀመሪያው እንግዲህ ካህኑ የሚያደርገው የጸሎት ዝግጅት መካከል ጸሎተ ንስሐ ይደገማል። ጸሎተ ንስሐ ይደግማል ካህኑ። ስርዓተ ቅዳሴ ቁጥር 11 ላይ መጽሐፈ ቅዳሴያችን ላይ እንደተቀመጠው በቅዳሴ ጊዜ 2 ጊዜ ነው ጸሎተ ንስሐ የሚደገመው። አስተውላችሁ ከሆነ የመጀመሪያ ቅዳሴ ከመገባቱ በፊት ካህኑ ይጸልያል። ከዛ በኋላ ቅዳሴ ላይ ከእግዚኦታ በፊት ስግዱ ካለ በኋላ ዲያቆኑ ጸሎተ ንስሐ ካህኑ እንደሚደግም እንመለከታለን። ጸሎተ ንስሐ 2 ጊዜ ነው የሚጸለየው። የመጀመሪያው ከቅዳሴ በፊት በመቅደሱ ላልተገኙ ሁሉ፣ ሁለተኛው ቅዳሴው ላይ ከእግዚኦታ በፊት ደግሞ የሚጸለየው በተለያየ ምክንያት አርፍደው ለሚመጡ ምዕመናን ነው ማለት ነው። ታምረ ማርያም 2 ጊዜ እንደሚነበበው ማለት ነው። ታምረ ማርያም 2 ጊዜ ነው የሚነበበው አይደል? እሑድ ሌሊት ለመጡ ሰዎች ይነበባል። ከዛ ደግሞ ከቅዳሴ በኋላ አሜን ከተባለ በኋላ ይነበባል ብዙ ቦታ ማለት ነው። ጸሎተ ንስሐ ሲጸልይ ካህኑ ጸሎተ ንስሐ ሲጸልይ መስገድ ይገባል። ሌላው ምዕመናን እንግዲህ ቅዳሴ ላይ ያው ወደፊት እያንዳንዱ ስርዓት ላይ ስንመጣ በደንብ እናየዋለን። ስግዱ ሲባል መስገድ አለን። አሁን አንዳንድ ጊዜ በተለያየ ምክንያት በእርግጥ በህመም ምክንያት ሊሆን ይችላል ሰው መስገድ ካልቻለ መቀመጥ ችግር የለውም። ግን መስገድ እየቻለን ጤነኞች ሆነን ስግዱ ሲባል ቁጭ ማለት የለብን። የተባልነው ስገዱ ነው አይደል? ዲያቆኑ ስግዱ ለእግዚአብሔር በፍርሃት ይላል አይደል? ምን ማለት ነው? ለእግዚአብሔር በፍርሃት ሆናችሁ ስገዱ ይላል። እኛ ደግሞ ምን ብለን እንመልሳለን? ቅድሜ ከእግዚኦ እሰግድ ወነሴብሐከ፣ አቤቱ በፊትህ
እንሰግዳለን፣ እናመሰግናለን ነው የምንለው በተሰጥኦ። ግን ቁጭ የምንል ከሆነ ያለውን አይደለም እያደረግን ያለ ነው ማለት ነው። ስለዚህ ስርዓተ ቤተ ክርስቲያንን በቻልነው መጠን እንደተጻፈው መፈጸም ይገባናል ማለት ነው። በመቀጠል ካህኑ ከዳዊት መዝሙራት የተመረጡ 6 መዝሙራትን ይጸልያል። በዝግጅት ክፍል ውስጥ ካህኑ ከዳዊት መዝሙራት የሚጸልያቸው 6 የመዝሙረ ዳዊት ክፍሎች አሉ። እነዚህ መዝሙር 24 አቤቱ ነፍሴን ወደ አንተ አነሳው ብሎ ቅዱስ ዳዊት የጸለየው ጸሎት፣ ሁለተኛ መዝሙር 60 አምላኬ ሆይ ልመናዬን ስማኝ ብሎ የጸለየው ጸሎት፣ ሶስተኛ መዝሙር 101 አቤቱ ጸሎቴን ስማኝ ስማኝ እግዚኦ ጸሎቴ ወይብጽሕ ቅድሜከ ጋሬ እያለ ቅዱስ ዳዊት የጸለየው ጸሎት፣ አራተኛ መዝሙር 102 ነፍሴ ሆይ እግዚአብሔርን ባርኪ ብሎ ደግሞ የጸለየው ጸሎት አለ። መዝሙር 129 አቤቱ አንተን ከጥልቅ ጠራው ብሎ የጸለየው ጸሎት፣ መጨረሻ ላይ መዝሙር 130 አቤቱ ልቤ አይታበይብኝ እያለ ቅዱስ ዳዊት የጸለየውን ጸሎት ይጸልያል። መጀመሪያ ካህኑ በዝግጅት ክፍሉ ይሄንን ይጸልያል ማለት ነው። ከዛ ሰራዩ ካህን ወደ መቅደስ ውስጠኛ ክፍል ከመግባቱ በፊት ጸሎተ ጎርጎርዮስን ቅድመ ግባቱ መንጦላይት የሚል በቅዳሴው መጽሐፍ ላይ የተቀመጠውን ጸሎት ይጸልያል። የሰውን ሕሊናና ሐሳብ ወደሚያውቀው ልብንና ኩላሊትን ወደሚመረምረው ሕያው እግዚአብሔር ካህኑ ሳይገባው በቅድስናው ስፍራ ያገለግል ዘንድ ጠርቶታልና ፊቱን ከእርሱ እንዳይመልስ ይማጸናል። በጣም የሚገርም ጸሎት ነው የሚጸልየው እዚህ ክፍል ላይ ክርስቲያኖች። እንግዲህ ቅዳሴ ምን ያህል ሰማያዊ አገልግሎት እንደሆነ፣ ቅዳሴ ምን ያህል ከእግዚአብሔር ጋር የሚያገናኘን፣ ምን ያህል መንፈሳዊ የሆነ ጸሎት እንደሆነ ከዚህ እንረዳለን ማለት ነው። ሁሉን በቃሌ የፈጠርክ ብሎ ጸሎተ ባስልዮስን ደግሞ ይጸልያል ካህኑ ሥርዓተ ቅዳሴ መጽሐፍ ምዕራፍ 23 እስከ 26 ላይ የተጻፈውን ማለት ነው። ከዚህ ቀጥሎ ካህኑ 3 ጊዜ በታቦቱ ፊት ሰግዶ ከመላእክት ከሊቃነ መላእክት ከአጋዕዝት ከስልጣናት ከኪሩቤልና ከሱራፌል በላይ የሚኖረውን ልዑል እግዚአብሔርን ትሑታን የሆኑ የሰው ዘሮችን ከምድር አንስቶ ወደ ሰማይ ከፍ ከፍ ማድረጉን እያወሳና እያደነቀ ይጸልያል ማለት ነው። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 8 ቁጥር 9 ላይ ስለ ክርስቶስ ሲናገር እንዲህ አለ። ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ስለ ክርስቶስ ሲናገር ምን አለ? ሀብታም ሲሆን ክርስቶስ የባለጸጎች ባለጸጋ ነው። ፍጹም ባለጸጋ የሆነ አምላክ ነው። ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ምን ሆነ አለ? ድሃ ሆነ ተብሎ የተጻፈለትን አምላክ ኦ መሐሪ ወመፍቀሬ ሰብ ዘበፈቃድከ አለበው ከነ ለነዳያን ሕዝብከ ከመ ናይምር ምስጢረ ቅድሳቲከ ይላል። ምን ማለት ነው ትርጉሙ? ይቅር ባይና ሰውን ወዳጅ ሆይ የቅድስናህን ምስጢር እናውቅ ዘንድ እኛም ድሆች ወገኖችን በፈቃድህ ያስረዳህን ካለ በኋላ ውሳጣዊ ስብዕናችንን እንደ ቅዱስና እንዲቀደስና የልቦናችን አብርሆት እውቀት እንዲሰጠን ቀጣዩን ጸሎት ይጸልያል ካህኑ ማለት ነው። ምን ብሎ ይጸልያል? የረከሰውን ሕሊናና የኃጢአትን ሥራ ከኛ የምታርቅ ክፉን ሐሳብ የምታጠፋና ኃጢአትን የምታቃጥል የጌትነት ብርሃን አብራልን። እሳታውያን መላእክት ሊቀርቡት የማይቻላቸውንና የሚያቃጥል እሳት የሆነው የመንፈስ ቅዱስን ሀብት አሳድርብን። ለልቦናችን ዓይኖች እውቀትን ስጥ፣ ከንፈሮቻችንንም ከክፉ ነገር ጠብቅ። ሰላምን ስጠን፣ ጽድቅንም አስተምረን። አንተ ልብሳችን፣ የሕመማችን መድኃኒት፣ ፈውስ፣ የተፈጥሯችን ተጠባቢ በጥበብ የፈጠርከን ነህና እያለ ካህኑ የእግዚአብሔርን ምሕረት እያሰበ በሱ ስለ ራሱ ብቻ ሳይሆን በቤተ መቅደሱ ዙሪያ ያሉ ምዕመናን የእግዚአብሔርን ምሕረት ተስፋ አድርገው ለሚጠባበቁ ደጅ ለሚጠኑ ምዕመናን በሙሉ ካህኑ ይህንን ጸሎት ይጸልያል ማለት ነው። ከዛ በኋላ እንግዲህ በቅዳሴው ላይ ለተለያዩ አገልግሎቶች የሚጠቀምባቸው ንዋያተ ቅድሳት አሉ ካህኑ። እነዛን ደግሞ እየባረከ የሚጸልያቸው ጸሎታት አሉ። ጸሎት ላዕለ ጻሕል፣ ላዕለ ዕርፈ መስቀል፣ ላዕለ መሶበ ወርቅ እያለ ስርዓቱ በሚያዘው ሁኔታ በንዋያተ ቅድሳቱ፣ በማይፈዳቱ፣ በጻሕሉ፣ በጽዋው፣ በዕርፈ መስቀሉ፣ በመሶበ ወርቁ ላይ እንዲጸለዩ የተዘጋጁ ጸሎታትን
ከመጽሐፈ ቅዳሴው ጸልይና ከመዝሙረ ዳዊት በተውጣጡ ዝማሪያት የዝግጅት ጸሎቱን ምን ያደርጋል? ይደመድማል ማለት ነው። እንግዲህ ረዥም ጊዜ የሚፈጅ ዝግጅት የሚደረግበት ክፍል ነው ማለት ነው። ከቅዳሴ በፊት ካህኑ በቤተ መቅደስ የሚጸልየው ጸሎት ማለት ነው። ሃሌሉያ እኔ ግን በቸርነት ብዛት ወደ ቤትህ እገባለሁ እያለ የሚጸልየው ጸሎት ማለት ነው። የመጨረሻው ጸሎት እንግዲህ ቤተልሔም በይተልሔም የተሰኙ የሁለት ዕብራይስጥ ቃላት ጥምረት የሆነ ነው። ቤተ ህብስት የእንጀራ ቤት የሚል ትርጉም ይሰጠናል። ቅድም እንዳልኩት ዲያቆናት ህብስቱንና ወይኑን ያዘጋጁበታል። ከሰማያት የወረደ የሕይወት እንጀራ እኔ ነኝ እንዳለ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ በቤተልሔም እንደተወለደ በቅዳሴ ጊዜ የሚቀርበው በጸሎተ ቅዳሴው በመንፈስ ቅዱስ አሰራር ፍጹም ሥጋ መለኮት ፍጹም ደመ መለኮት ወደሚሆነው ህብስትና ወይን የሚዘጋጅበት ቦታ ነው። እንግዲህ ቤተልሔም ማለት ኢትዮጵያውያን ሊቃውንት ምን ያህል በመንፈስ ቅዱስ ተመርተው ሥርዓተ ቤተ ክርስቲያንን ቀኖና ቤተ ክርስቲያንን እንደሰሩልን እንመለከታለን። በሌሎቹ ዓለማት የለም እንዲህ አይነት ነገር። ቤተልሔም ከቤተ ክርስቲያን ጋር አብሮ የሚሰራው በእኛ ቤተ ክርስቲያን ትውፊት ብቻ ነው። አያችሁ ታሪኩ እንዴት ከትምህርቱ ጋር የተያያዘ እንደሆነ። ክርስቶስ የተወለደው ቤተልሔም፣ ቅዳሴ ማለት ከቤተልሔም እስከ ቀራንዮ ማለት ነው ባጭሩ። ክርስቶስ ቤተልሔም ተወለደ፣ ቀራንዮ ላይ ድህነትን ፈጸመልን አይደል? ነገረ ድህነት የምንለው በእኛ ቤተ ክርስቲያን አስተምህሮ ከጽንስ ጀምሮ እስከ ዕርገት ያለውን ሙሉን። እንደ ፕሮቴስታንት መስቀል ላይ የተንጠለጠለ ብቻ ነገረ ድህነት የለንም። ነገረ ድህነት የምንለው ሙሉን። መጸነሱ ለእኛ ድህነት ነው። ክርስቶስ መወለዱ ለእኛ ድህነት ነው። መሰደዱ ለእኛ ድህነት ነው። እያንዳንዱ ክርስቶስ ያደረገው ነገር በሙሉ ለድህነታችን አስተዋጽኦ ስላለው ሙሉን ነው የምንቀበለው እና ክርስቶስ ቤተልሔም መወለዱ መጽሐፍ ቅዱሳዊ ነው። ስለዚህ ቤተ ክርስቲያን ይህንን ትምህርት ይዛ ከቅዳሴ ጋር የተያያዘ ስርዓት ትፈጽምበታለች ማለት ነው። የክርስቶስ ሥጋና ደም የሚዘጋጅበት ቦታ ነው ቤተልሔም። ክርስቶስ የተወለደባት ቦታ እንደሆነች ቤተልሔም ማለት ነው። ከመቅደስ የተለየች ለህብስቱና ለወይኑ ዝግጅት እንድታገለግል አድርጎ ቤተልሔምን መስራት በጥንቷ ቤተ ክርስቲያን ስርዓት እንደነበረ የሚጠቁሙ መረጃዎች አሉ። ኢትዮጵያውያን አባቶቻችን ይህን ጥንታዊ ስርዓት በመጠበቃቸው እንድንኮራባቸው ነው የሚያደርገን። እውነት ለመናገር እንድንኮራባቸው ያደርገናል። መጽሐፍ ቅዱሳዊ በሆነ መንገድ ነው ስርዓቱን የሰሩልን። ቅዳሴው በሙሉ መጽሐፍ ቅዱሳዊ ነው። ስርዓቱ በሙሉ መጽሐፍ ቅዱሳዊ ነው። እያንዳንዱ በቤተ ክርስቲያን የምንፈጽመው ነገር እኛ ላናውቀው እንችላለን፣ እኛ ላንረዳው እንችል ይሆናል እንጂ መጽሐፍ ቅዱሳዊ መሰረት ያለው ትርጉም ያለው ምስጢር ያለው እንደሆነ አባቶቻችን አስተምረውናል። ይሄንንም እንድናውቅ ነው እንግዲህ ይሄን የቅዳሴ ትምህርት በተወሰነ መንገድ እንኳን እንድንረዳ እየተማማርን ያለ ነው ማለት ነው። የቤዛንቲን ስርዓት አምልኮ ወይም ቤዛንታይን ሊተርጂ ተከታዮች የሆኑ ኢስተርን ኦርቶዶክስ ቸርች የሚባሉት አብያተ ክርስቲያናት ከመቅደሱ ጋር አብሮ የተሰራ ህብስቱና ወይኑ የሚዘጋጅበት መንበር የያዘ ክፍል እንጂ ከመቅደሱ ተለይታ በምስራቅ በኩል የተተከለች ቤተልሔም የላቸውም። እንደኛ የሶሪያ ቤተ ክርስቲያን ከመቅደሱ ጋር ተያይዞ የሚሰራውን የህብስቱና የወይኑን ማዘጋጃ ክፍል ዲያኮኒኮን በማለት እንደምትጠራው ይነገራል። እንግዲህ በዚሁ አጋጣሚ ምዕመናን ሪኮመንድ የማድረጋችሁ መጽሐፍቶች አሉ። እንግዲህ ስለ ቅዳሴ በደንብ ለማወቅ በደንብ ለማጥናት በደንብ ለመማር ሁለት መጽሐፍቶች አሉ። በአንድ ትልቅ የቤተ ክርስቲያን አባት የተጻፉ ማለት ነው። እነዚህ መጽሐፎች እንዲኖሯችሁ ሪኮመንድ አደርጋለሁ። የመጀመሪያው ይሄኛው ነው፣ ኮቴተ ቁርባን የሚለው ማለት ነው። በቀሲስ ዶክተር መብራቱ ኪሮስ የተጻፈ በጣም ብዙ ጥናትና ምርምር የተደረገበት በጣም ወሳኝ እና አስፈላጊ መጽሐፍ ነው። ከዛ ቀጥሎ ደግሞ ይችኛዋ መጽሐፍ፣ ሁለቱም በቀሲስ ዶክተር መብራቱ ኪሮስ የተጻፉ ናቸው። ይችኛዋ ከዚህኛው ከትልቁ መጽሐፍ ይዘት ተመሳሳይ የሆነች ግን ይሄኛውን በተወሰነ መንገድ ቀለል ባለ ሁኔታ የሚያብራራና ቅዳሴ ምንድን ነው የሚለው እንድንረዳ የሚያደርግ መጽሐፍ ነው። ስለዚህ ሁለቱም አማዞን ላይ ስለሚገኝ ኦርደር አድርጋችሁ
ብትጠቀሙበት ብታነቡት በጣም በጣም ጥሩ ነው፣ ይጠቅማችኋል። እኔም እንደ ሪፈረንስ እየተጠቀምኩበት ያለው እሱን ነው። ስለዚህ በዛሬው ትምህርታችን እንግዲህ በአጭሩ የተመለከትነው የዝግጅት ክፍል የሚባለውን ሶስት ነገሮችን አንስተናል፣ እንዳትረሱ። የዝግጅት ክፍል ሲባል ዲያቆናቱ በቤተልሔም ኅብስቱንና ወይኑን ያዘጋጃሉ። ካህኑ ደግሞ በቤተ መቅደስ ጸሎታትን እየጸለየ ስርዓትን እየፈጸመ ዝግጅት ያደርጋል። ምዕመናን ደግሞ እንደዚሁ የግል ጸሎታችንን በመጸለይ ስለ ቅዳሴ በማሰብ ቅዳሴ ማለት ምን እንደሆነ እንድንረዳ የሚያደርጉንን ነገሮች በማሰብ ዝግጅት እያደረግን የምንቆይበት ጊዜ እንደሆነ ተመልክተናል። በሉቃስ ወንጌል ምዕራፍ 24 ላይ ያለውንም ክርስቶስ ከትንሣኤው በኋላ ወደ ኤማሁስ ይጓዙ ለነበሩ ሁለት ሰዎች በመካከላቸው ተገኝቶ የተገለጠበትን ያስተማረውን ትምህርት ደግሞ ምሳሌ አድርገን እነዚህን ሶስቱን ክፍሎች ለማየት ሞክረናል። በዚህ ትምህርታችን እንግዲህ ለዛሬ እዚህ ላይ እናቆምና በቀጣዩ ጊዜ ደግሞ ባለፈው ሙሉን መግቢያ ስንመለከት እንዳነሳ ነው የቅዳሴ መግቢያ ደግሞ ዝማሪያት ይባላል አይደለም? ባለፈው ነግሬያችኋለሁ። ሰኞ፣ ማክሰኞ፣ ሐሙስ ሲሆን ቅዳሴው ምነበሃ ተብሎ ቅዳሴ እንደሚጀመር፣ ረቡዕ፣ ዓርብና ቅዳሜ መስቀል አብርሃ፣ እሁድ ኩሉ ዘገብራ ለጽድቅ፣ በዓለ ሃምሳ ሲሆን ደግሞ ከትንሣኤ ጀምሮ 50ውም ቀን ሃሌሉያ ዮሴፎ ኒቆዲሞስ የሚለው እንደሚባል ተመልክተናል። እነሱንም ደግሞ በሚቀጥለው ሳምንት እንመለከታለን። ምንድነው ትርጉማቸው? ቤተክርስቲያን ይህንን ከመጽሐፍ ቅዱስ ጋር እንዴት ማያይዛ ስርዓት አድርጋ የሰራችልን የሚለውን እንመለከታለን። ያስተማረን የመከረን በቅዱስ ቃሉ ያጽናናን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ምናልባት ከቅዳሴው መጽሐፍ ላይ ከዝግጅት ክፍል ውስጥ ካህኑ ከሚያነሳቸው ጸሎታት ውስጥ የተወሰኑትን አነብላችኋል። እነሱን እንመለከታለን። ይሄ የቅዳሴ መጽሐፍ ነው። ባለፈው አሳይቻችኋለሁ። ያው በሶፍት ኮፒም ስለሚኖር ቅዳሴ መጽሐፍ ቢኖረን ጥሩ ነው። እሺ የቅዳሴ ስርዓት ይላል እንግዲህ ገጽ 2 ላይ ምናልባት እያያችሁት ቢሆን ጥሩ ስለሚሆን እንደዚህ ላድርገው። ታያችኋል። እሺ ታያላል። ታያችኋል። እስቲ እናንብበው ይህን ክፍል ምን ይላል? አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ የሚልና ምን ይላል? ለቄስና ለዲያቆን ለሕዝብም ሁሉ የሚገባ በየጊዜውም ሁሉ ሊሰሩት የሚገባ የቅዳሴ ስርዓት ይህ ነው። እንደ አባቶቻችን እንደ ግብፃውያን ስርዓት ቄስም ቢሆን ዲያቆንም ቢሆን በቅዳሴ ጊዜ መጀመሪያ ይህን ቃል በግድ ያንብብ። አስተውሉ። በምን ያንብብ? በግድ ያንብብ። ከቅዱስ ምስጢር የሚቀበሉም ሁሉ በማስተዋል ይህን ይስሙ፣ እንዲህም ይበል ይላል። አሁን ለካህኑ ነው ይሄ ስርዓት የተቀመጠው። ካህኑ ነው ይህን ጸሎት የሚጸልየው እና ምን ይላል? ወንድሜ ሆይ ኃጢአትን እያሰብክ በዚህ ልቦና ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ስላንተም ስለ እነርሱም ንጹሕ የሚሆን መሥዋዕቱን በሚያቀርብበትና በሚያሳርግበት ጊዜ ከቤተ ክርስቲያን ሳትወጣ ስላንተ የሚያቀርብና የሚጸልይ ካህኑን አትተው። ከሚያስወጡትና ካልተጠመቁ ጋር አብረህ እንዳትሄድ በቤተ ክርስቲያን ኑር እንጂ። የካህኑን ቃሉን አድምጥ፣ ስላንተ ስለ ኃጥአንም ሁሉ የሚለምነውን ስርየት ስማው። አምላካቸው ይቅር ይላቸው ዘንድ አንተ ሰው የኃጢአትህ ስርየት ልታገኝ ከወደድ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስላንተ ምሕረትን ይለምናል፣ አንተስ ለምን ሥራ ፈት ትሆናለህ? ተመልከቱ። ቅዳሴ ላይ ቆሞ ሌላ ነገር የሚያስብ ሰው ማለት ነው።
አንተስ ለምን ሥራ ፈት ትሆናለህ? በዚህ ጊዜ በልቦና ከአንዱ ሀገር ወደ አንዱ ሀገር ትመላለሳለህ። መራዊ ሰማያዊ በሚሆን በክርስቶስ ማኅተም የታተምክ ስትሆን፣ ነገር ግን ቤተ ክርስቲያን ወደ ውጭ ታወጣሃለች። ለዘላለም አንተ ወደ እርሷ እንዳትገባ ደጆቿን ትዘጋባሃለች፣ ባዕድ በመካከል አይገኝምና። ሙሽራው በመጣ ጊዜ ደጆቿን ትከፍታለች፣ እጮኛው ሙሽራውን ትመግበዋለች። ባዕድ ግን ከእርሱ አይመገብም፣ አልተሰጠውምና። በሰርጉ ጊዜ ሥጋውን የሚሰዋና ፈጽሞ ምግብ የሚሆን ሙሽራን ያየ ማን ነው? ይሄ ስለ ማን ነው? ስለ ክርስቶስ ነው። ክርስቶስ ራሱ ሙሽራ ነው፣ ራሱ ምግብ ነው፣ ራሱ ጠሪ ነው፣ ራሱ አስተናጋጅ ነው። አያችሁ? በሰርጉ ጊዜ ሥጋውን የሚሰዋና ፈጽሞ ምግብ የሚሆን ሙሽራን ያየ ማን ነው? ወልደ እግዚአብሔር ዓለም ከተፈጠረ ጀምሮ ከእርሱ በቀር እንደሱ ያደረገው የሌለ እንግዳ ሥርዓትን በዚህ ዓለም ሠራ። በሰርጉ ጊዜ በሐዋርያት ፊት ቅዱስ ሥጋውን ክቡር ደሙን ማዕድ አድርጎ ሠራ። ከእርሱ ይበሉ ዘንድ ያመነበት ለዘላለም ይድን ዘንድ በሰርጉ ጊዜ መብል መጠጥ የሆነው ጌታችን ኢየሱስ ክርስቶስ ነው። አያችሁ? በሰርጉ ጊዜ መብል መጠጥ የሆነው ማን ነው? ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቅዱስ ሥጋውን ክቡር ደሙን የሰጠን አምላካችን ቡሩክ ነው። የኀጢአት ማስተስሪያ ሊሆን ለዘላለም እንድንበት ዘንድ ለእርሱ ምስጋና ይግባው ለዘላለሙ አሜን። አሜን። ለስሙ ምስጋና ይሁን። አሁን ይሄ ጸሎት ካህኑ የሚጸልየው ሁሉም ሰው ወደ ቤተ ክርስቲያን ለቅዳሴ ሲመጣ ከቅዳሴ በፊት እንዲጸልዩት የተገባ ጸሎት እንደሆነ ነው እንግዲህ የምንመለከተው ማለት ነው። አያችሁ? ሁሉም ሰው እንዲጸልየው በቤተ ክርስቲያን ስርዓት የተቀመጠ ጸሎት ነው ማለት ነው እና እንዲህ ያሉ ካህኑ በዝግጅት ክፍሉ ጊዜ የሚጸልያቸው የተለያዩ ጸሎታት አሉ። የመጨረሻው ጸሎት ቅድም ያልኳችሁ ከመዝሙረ ዳዊት የተውጣጡ ጸሎታትን ጸልዮ ነው ካህኑ የዝግጅት ክፍሉን የሚጨርሰው። ምን ይላል? ሃሌሉያ፣ እኔ በቸርነት ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት በምትመሰገንበት አዳራሽም እሰግዳለሁ። አቤቱ በፍጹም ልቦና ይገዛልሃለሁ፣ የአንደበቴን ቃል ሁሉ ሰምተኸኛልና። በመላእክት ፊት እዘምርልሃለሁ፣ በምትመሰገንበትም አዳራሽ እሰግድልሃለሁ። ካህናትህ ጽድቅን ይለብሳሉ፣ ጻድቃኖችን በደስታ ደስ ይላቸዋል። በጭራ ትረጨኛለህ፣ እነጻማለሁ፣ ታጥበኛለህ፣ ከበረዶ ይልቅ ንጹሕ ሆናለሁ። ከኃጢአት አጥበህ አንጻኝ፣ ከበደሌም አንጻኝ። ሰውሬ ከሠራሁት አንጻኝ። ባሪያህን ከልዩ ነገር አድነው። የሰማይን ኅብስት ሰጣቸው፣ የሰውም ልጆች የመላእክትን ኅብስት በሉ። እጆቼን በንጹሕ አጥባለሁ፣ አቤቱ መሠዊያህንም እዞራለሁ። ድንኳኑን ዞርኩ፣ መሥዋዕትንም ሰዋው፣ ምስጋናንም አቀረብሁለት። መከራ በሚያጸኑብኝ ፊት ማዕድን አዘጋጀህልኝ፣ ራሴንም በዘይት ቀባኸኝ። ጽዋህም ጽኑ ነው ያረካል። ጽዋ ሕይወትን እቀበላለሁ፣ የእግዚአብሔርን ስም እጠራለሁ። በሕይወቴ ዘመን በሕይወቴ ሁሉ ምሕረት ይከተለኝ። ለረጅም ዘመን በእግዚአብሔር ቤት ታኖረኝ ዘንድ አቤቱ አድን፣ አቤቱ አከናውን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይግባቸው ለዘላለሙ አሜን ብሎ ይህንን ጸሎት ካህኑ ይፈጽማል ማለት ነው። እንግዲህ ዛሬ በዝግጅት ክፍሉ ወቅት ዲያቆናቱ፣ ካህናቱ፣ ምዕመናኑ ማድረግ ያለባቸውን በዚህ መልኩ በተወሰነ መንገድ ለማየት ሞክረናል። አምላካችን እግዚአብሔር ስላስተማረን ትምህርት ስሙ ለዘላለም የተመሰገነ ይሁን። እንግዲህ ትምህርት ተከታታይ ነው። ቀጣዩን ክፍል ደግሞ በሚቀጥለው ሳምንት እንማራለን። እግዚአብሔር የሳምንት ሰዎች ይበለን። ሁላችንንም በሰማነው ቃሉ ይባርከን። ምናልባት ጥያቄ ያለው ሰው ካለ ጥያቄ መጠየቅ ይቻላል።